Learning is a very painful process in our life. አዲስ ነገር ወደ ህይወታችን ስናመጣ ስንማር ወይም ስንለማመድ ሁሉ ጊዜ ሂደቱ ከባድ እንደሆነ ልናውቅና ልንረዳ ይገባል። ለምሳሌ ኢቭን በአካዳሚክ ሌቭል እንኳን ስናየው አዲስ ነገር ስንማር አዲስ ሳብጀክት መጀመሪያ ኢንትሮዲዩስ ስንደረግ ያ ነገር እስኪገባን እስክንለማመደው ድረስ ማጥናት ረጅም ጊዜ ወስደን ዴዲኬት አድርገን ለዛ ነገር ዋጋ ጊዜ መክፈል ይፈልጋል። ያንን በመናደርግ ሰዓት ለሊት መነሳት ሊጠበቅብን ይችላል፣ ማምሸት ሊጠበቅብን ይችላል። ከዛ ሁሉ ሲያልፍ ደግሞ አይምሮአችንን አሞን ልባችንን ሳባ አድርጎን በደንብ ኢነርጂያችንን ሉዝ አድርገን ነው ስለዛ ነገር አንደርስታንዲንግ የሚኖረን። በህይወትም የተለያዩ ጉዳዮች ላይ ልክ እንደዛው ነው። አዲስ መታመም ይፈልጋል። አዲስ ነገርን ወደኛ አምጥተን ተለማምደን እስክንኖረው ድረስ ወይም ደግሞ አንደርስታንዲንግ ሌቭላችንን ከፍ አድርገን ስለዛ ነገር እውቀት እንዲኖረን እንዲገባን ምን ማድረግ ይፈልጋል? የኛን መታመም ይፈልጋል። ስለዚህ ምንም ነገር ኢንትሮዲዩስ ስናደርገው ህይወታችን ማስተዋል ያለብን ነገር ፕሮሰሱ ቀላል እንዳልሆነ፣ ሂደቱ ቀላል አይደለም። ምንም ነገር አዲስ ነገር ህይወታችን ሲመጣ የሚያመን ነው የሚሆነው ፕሮሰሱ። ይሄንን ማስተዋል ይፈልጋል።